የጥበብ ወዳጆች ስዕል መሳል ለመጀመር አስባችሁ እርሳስ ለመግዛት ስትሄዱ በእርሳሳችሁ ላይ ያለው HB 2B 4B 6H የሚሉ ጽሁፎች አይታችሁ ግራ ገብቷችኋል? ለመሆኑ እነዚህ ፊደላት ቁጥሮች ምን ማለት ናቸው? ለኔ ስዕል የትኛውን ልጠቀም ብላችሁ ጠይቃችሁ ታውቃላችሁ? ብዙ ሰው ዝም ብሎ ባገኘው እርሳስ ስለሚስል የሚፈልገውን ውበት ማውጣት ያቅተዋል። በዚህ ቪዲዮ ውስጥ የስዕል እርሳስ አይነቶች ሚስጥርና የትኛውን ለምን እንደምንጠቀም በግልጽ አሳያችኋለሁ። ዝግጁ ከሆናችሁ ወደ ቪዲዮ። ኤች እና ቢ ምንድን ናቸው? በመጀመሪያ የፊደላቱን ትርጉም እንወቅ። እርሳሳችን ላይ ያለው ኤች እና ቢ ምንድን ነው? ኤች ማለት ሃርድነስ ወይም ጥንካሬ ማለት ነው። በኤች የሚጀምሩ እርሳሶች ውስጣቸው ያለው ከሰል ጠንካራ በመሆኑ መስመራቸው በጣም ፈዛዛ ነው። ለምሳሌ ይሄኛው ኤች ቢ ነው። ስለዚህ በዚህ እናስምርና ቼክ እናድርግ። ያው በአንጻሩ ደግሞ ቢ ማለት ብላክነስ ወይም ጥቁረት ማለት ነው። በቢ የሚጀምሩ እርሳሶች ውስጣቸው ለስላሳ በመሆኑ የሚሰጡት ውበት በጣም ጥቁርና ጥቅጥቅ ያለ ዳርክ ነው። ስለዚህ በቢ የሚጀምር ደግሞ እንፈልግና እንትን በል። ይሄኛው 6B ነው። ስለዚህ በቢ የሚጀምር እርሳስ ይሄው ሁለተኛ ደግሞ ከፊደላቱ አጠገብ ያሉትን ቁጥሮች እንዴት እንረዳለን የሚል ነው። ህጉ በጣም ቀላል ነው። ቁጥሩ ሲጨምር ባህሪው ጥንካሬ ይጨምራል ማለት ነው። ለምሳሌ እኔ አሁን 4B አሁን ከዚህ ጋር 4B ላውጣና ላሳያችሁ። 4B የሚል እርሳስ ይሄው 4B ነው። 4B ከ2B 2B ለጊዜው የለኝም። ስለዚህ 2B 4B ከ3B በቃ ከ3B ይቻላል። ያለኝ 3B ነው። ይሄ 4B ከ3B ይበልጥ ይጠቁራል። ይሄንን ቼክ እናድርግ። ይሄው 4B ይሄ ነው፣ 3B ይሄ ነው። ስለዚህ በ4B መጀመሪያ ላስምር። ተሰበረ። ሶሪ ተሰበረች። ከዛን ቀርጿለን። ይሄኛውን 4B ነው። 4B ከ3B በጣም ይጠቁራል ነው ዋናው ኮንሴፕት። ይሄው 4B 3B ልዩነቱን አያችሁት? 6B ደግሞ ከ4B የበለጠ በጣም ይጠቁራል ማለት ነው። አሁን 6B ከ4B ማለት ነው። አሁን ደግሞ 6B ላውጣ። ይሄኛው ደግሞ 6B ነው። ይሄ 4B። ቅድም ያለው የትኛው ነው? 4B ከ3B ይጠቁራል ነው ያለው መጀመሪያ። ስለዚህ አሁን ደግሞ 6B ከ4B ይጠቁራል ብለን እናያለን ደግሞ። እሺ ይሄው 4B ከ6B የትኛው ይበልጣል? 6B ይበልጣል ማለት ነው። ያው ስለዚህ ይሄኛው ይበልጣል፣ ይሄኛው ያንሳል ማለት ነው። ስለዚህ ወይም 6B ይጠቁራል፣ 4B ያንሳል ጥቁረት ማለት ነው።
ከዚህ ጋር ደግሞ 4B ጥቁረት ይበልጣል፣ 3B ደግሞ ጥቁረት ያንሳል ከ4B አንጻር ማለት ነው። ስለዚህ ይሄንን እንድታዩ ማለት ነው። መካከለኛ እርሳሶች አሉ። HB እኛ ትምህርት ቤት ለመጻፍ የምንጠቀምበት መደበኛ እርሳስ ነው። HB ማለት ይሄኛው ማለት ነው። በዚህ ነው በትምህርት ቤት ምናምን በብዛት የምንጠቀመው እና ይሄ ነው። እሺ የኤች እርሳስ ለምሳሌ 2H 4H መቼ ነው የምንጠቀመው? እነዚህ እርሳሶች ስንስል ገና ስንጀምር ወይም ልንስል ስንጀምር ለመስመር ማውጫ ወይም ለፎርም አውትላይኒንግ እንጠቀምባቸዋለን። መስመራቸው ፈዛዛ ስለሆነ ስንሳሳት ለማጥፋት በጣም ቀላል ናቸው። በተጨማሪም የስነ ህንፃ ወይም አርኪቴክቸር ስዕሎችን ለመስራት በጣም ስስ የሆኑ ብርሃንና ጥላዎችን ለመስራት ፍጹም ናቸው HBዎች ማለት ነው። እሺ የቢ እርሳሶች ጥቅምና አጠቃቀማቸውን ደግሞ የቢ እርሳስ ከ2B እስከ 8B ስንመጣ ደግሞ ጥቅማቸውን ለጥላና ብርሃን ሼዲንግ ነው። የሰው ፀጉር ለመሳል፣ የአይን ጥቁረት ክፍልን ለመስራት እና ጥልቅ የሆኑ ጥላዎችን ወይም ዲፕ ሻዶ ለመቀባት እነዚህን እርሳሶች ወሳኝ ናቸው። ወረቀቱ ላይ ህይወት ያለው እና የጎላ ሪያሊስቲክ ስዕል እንዲወጣ የሚያደርጉ እነዚህ የቢ ወገኖች ናቸው። ለምሳሌ አሁን እዚህ እርሳስ ላይ ወይም እዚህ ስዕል ላይ የተጠቀምነው በብዛት የቢ ወገኖችን ነው። ለምሳሌ አሁን እዚህ አካባቢ ያለው ጥላው አካባቢ የሚሰራው በቢ ነው ወይም ከ2B እስከ 8B ባሉት ማለት ነው። እነዚህ ውስጥ አያችሁ ይሄንን ጥላ የሚሰራው በዚህ ነው። ይሄው እዚህ አካባቢ አፍንጫ ስር ምናምን በብዛት እዚህ አይን ስር አይን ውስጥ ያሉትን አይን ስር ምናምን ከንፈር ላይ በብዛት የምንሰራው እንደዛ ነው። ከንፈር ስር ምናምን በምንድን ነው የምንሰራው? በ6B ማለት ነው። በአንጻሩ ደግሞ ብርሃኑ አካባቢ ደግሞ ስናየው የሚሰራው በምንድን ነው? በኤችን በመጠቀም የምንሰራው ምንድነው? ብርሃንን ነው ማለት ነው። ይኸው እዚህ አካባቢ ይሄ አሁን ብርሃን ነው። አሁን ጥያቄው ለመሆኑ ሁሉም 20 አይነት እርሳሶች መግዛት አለብኝ የሚል አሁን ይሄን ሁሉ እርሳሶችን መግዛት ይኖርብኛል? ኖ እንደ ጀማሪ ሙሉ ሴት መግዛት አያስፈልጋችሁ። ለመጀመር 3 አይነት እርሳሶች በቂ ናቸው። እነሱም HB 2B እና 6B ናቸው። በዚህ ጋር ግን 2B ስለሌለ ይሄ 3Bን ይሄው 3ቱን ማለት ነው። ማለትም HB 6B እና 3B ማለት ነው። እነዚህን እጠቀማለሁ። HB ይሄኛው ነው። HB ለመጀመሪያ መስመር ማውጫ። አሁን ለምሳሌ እዚህ ጋር ክብ ልሳል ብል ይሄው HB ማለት ነው። 3B ደግሞ ለመካከለኛ ጥላዎች እንጠቀምበታለን 3B። 6B ደግሞ ዋናውን ጥላ ለመስራት ዋናው ስዕል የሚያምረው ጥላና ብርሃን ሲኖረው ስለሆነ ማለት ነው። 6B ደግሞ ጥላውን የስዕሉን ጥላ ብርሃን እዚህ ጋር ሲያርፍ ጥላው እዚህ አካባቢ ይሆናል። ስለዚህ ይሄንን ፓርት ለመስራት የምንጠቀመው በዚህ ነው ማለት ነው። ስለዚህ ብርሃኑ የምንጠቀመው በምንድነው? በHB ማለት ነው፣ ወይም በኤች እርሳሶች ነው ማለት ነው። በአጭሩ የእርሳስ አይነቶች በአግባቡ መጠቀም የስዕላችሁን ጥራት ከ50% በላይ ያሳድገዋል። በሚቀጥለው ጊዜ ስዕል ስትስሉ ስስ መስመር ኤችን፣ ለደማቅ ጥላ ደግሞ ቢን መጠቀም እንዳትረሱ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ አድርጉት። እንዲሁም የስዕል ጥበብን ደረጃ በደረጃ አብረን ለማሳደግ ለመማማር ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ መልካም የስዕል ጊዜ